አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሀባይቢ ውድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካምነት ለራስ ነው። ሀባይቢ ሀገራችንን አላህ ሰላም ያድርግልን። አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት ይጠብቀን። አግኝቶ ማጣትን አላህ የያዝልን። ለዛሬዋ ቀን ላደረሰኝ አላህ ሱብሃነሁ ወተዓላ ተደራራቢ ምስጋና ይድረሰው እያልኩኝ ሀባይብ ገልቢ ዛሬ ደግሞ በአዲስ ርዕስ መጥቻለሁ። እሱ ምንድነው? የሎሚ 15 የጤና በረከቶች። ሎሚ በቪታሚን ሲ እና በፋይበርስ ፕሮቲን እና ካርቦሃይድሬት የበለጸገ ፍራፍሬ ነው። ሎሚ ፍላቮይድ የተባለ ንጥረ ነገር በውስጡ ይዟል። ይህ ንጥረ ነገር የካንሰር በሽታን ይከላከላል። ሎሚን በብዙ መልኩ ልንጠቀምበት እንችላለን። ከነዚህም መካከል የሎሚ ሻሂ፣ የሎሚ ኬክ፣ የሎሚ ዘይት እና የሎሚ ሳሙና ይጠቀሳሉ። ከነዚህም በተጨማሪ የሕክምና ጥቅም ላቅ ያለ ነው። ሕክምናዊ ጥቅሞቹ እንደሚከተሉት ናቸው። አንደኛ፣ የጉሮሮ ኢንፌክሽን ለመከላከል። ሎሚ የጉሮሮ ኢንፌክሽንን ከሚከላከሉልን ፍራፍሬዎች አንዱ ሲሆን የጸረ ባክቴሪያ ወይም ባክቴሪያ የመከላከል ኃይል አለው። እናም የሎሚ ጭማቂ ከውሃ ጋር ቀላቅለው ወይም በሻሂ መልክ ቢወስዱት ጥቅሙ ላቅ ያለ ነው። ሁለተኛ፣ ምግብን ለማንሸራሸር እና የሆድ ድርቀትን ለመከላከል ይረዳል። ወዲያው የተዘጋጀ የሎሚ ጭማቂ የምግብ አለመፈጨትንና የሆድ ድርቀትን ይከላከላል። በምግብ ውስጥ ትንሽ ጠብታ ሎሚ በመጨመር ተገቢ ነው። ነገር ግን ሎሚ ከወተት ጋር መቀላቀል እንደሌለበት አይዘንጉ። ሎሚ ደምን ያጠራል። በተጨማሪም ጥሩ ማጽጃ ወይም ማጣሪያ በመሆን ያገለግላል። ሶስተኛ፣ ትኩሳትን ለማስታገስ። ወዲያው የተዘጋጀ የሎሚ ጭማቂ በብርድ በሳልና በትኩሳት ለሚሰቃዩ ሰዎች ፍቱን መድኃኒት ነው። የሰውነታችን ትኩሳት ቶሎ ቶሎ እንዳያልበን በማድረግ ያስታገስልናል። እኩል መጠን ያላቸው የተፈጥሮ ማርና ሎሚ ጭማቂ በመቀላቀል ወይም የሎሚ ሻሂ በመጠቀም ሳልን መቀነስ ይቻላል። ከባድ የጉሮሮ በሽታን ለማስታገስ ይረዳል። አራተኛ፣ ለጥርስ እንክብካቤ ይጠቅማል። የሎሚ ጭማቂ ለጥርስ እንክብካቤና ሕክምና ያገለግላል። የጥርስ ህመም በሚያጋጥምበት ጊዜ ትኩስ ወይም ፍሬሽ የሎሚ ጭማቂ በህመሙ ቦታ ላይ ማድረግ ፍቱን ማስታገሻ ነው። በተፈጥሮ የሎሚ ጭማቂ ድድን ማሻሻት ከድድ ወደ መድማት ችግርና ከመጥፎ የአፍ ጠረን ይታደገውታል። በተጨማሪም ሁልጊዜ ጥርስዎን ቢቦርሹበት ተጠቃሚ ይሆናሉ። አምስተኛ፣ የቆዳ እብጠትን ያስታግሳል። የሎሚ ጭማቂ የቆዳ እብጠትን የሚከላከል ሲሆን ሰውነት ላይ ባለ እባጭ ላይ ያድርጉት። በተጨማሪም ከውሃ ጋር የተቀላቀለ የሎሚ ጭማቂ መጠጣት ለኩላሊት ጠጠር እጅግ በጣም ጠቃሚ ነው። ስድስተኛ፣ የተቃጠለ ቁስልን ያስታግሳል። ወዲያው የተዘጋጀ የሎሚ ጭማቂ በተቃጠለው የሰውነታችን ቁስል ላይ ማድረግ ጠባሳ እንዳይዝ ወይም እንዳይኖር ያደርጋል። ሎሚ በሰውነታችን የማቀዝቀዝ ባህሪ ስላለው በቃጠሎ ምክንያት የሚመጣን የመለብለብ ወይም የማቃጠል ስሜት ያስታግሳል። ሰባተኛ፣ በውስጣዊ የደም መድማትን ይከላከላል። የሎሚ ጭማቂ ውስጣዊ መድማትን ይከላከላል። ምክንያቱም ሎሚ ጸረ ጀርምና ጸረ ባክቴሪያ ባህሪ ስላሉት ነው። የአፍንጫ መድማትን ለመከላከል በሎሚ ጭማቂ የተነከረ ጥጥ በአፍንጫ ቀዳዳ ውስጥ ከተው ለትንሽ ደቂቃ ማቆየት ይመከራል።
8ኛ የወባ አተት ወይም ቻራሊያ በሽታዎችን ለመከላከል ሎሚ ደምን የማጥራት አቅም ስላለው እንደ ወባና አተት ያሉ በሽታዎችን ይከላከላል። 9ኛ እግር ዘና ፈታ እንዲል ያደርጋል። ሎሚ ጠንካራና ሽታ ጸረ ባክቴሪያ ኬሚካላዊ ባህሪ አለው። ስለዚህ ለብ ባለ ውሃ ውስጥ የሎሚ ጭማቂ አድርገው እግሮን ዘና እንዲል ያደርጋል። 10ኛ ለቆዳ እንክብካቤ የሎሚ ጭማቂ እርጅናን የሚከላከል ሲሆን የቆዳ መሸብሸብና ቆዳ ላይ ያሉ ትናንሽ ጥቋቁር ነጠብጣቦችን እንዲሁም የተለያዩ ችግሮችን የጸረ ጀርምና ጸረ ባክቴሪያ ባህሪ ስላለው እንዲወገድ በማድረግ ይሳተፋል። የፀሐይ ጨረርን ለመከላከል ወዲያው የተዘጋጀ የሎሚ ጭማቂ ፊትን መቀባት ጠቃሚ ነው። ወዲያው የተዘጋጀ የሎሚ ጭማቂ ለቆዳ እንክብካቤ በጣም ተመራጭ ነው። ውድ ቤተሰቦቼ የዛሬው ፕሮግራሜ እዚህ ጋር ያበቃል። በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ እንድልልኝ የዘወትር ምኞቴ ነው። አላህ ሱብሃነሁ ወተዓላ በጤና አይፈትነን። ሁሌም የምለው በጤና አይፈትነን ሀባይቢ። ለሰው ልጅ ትልቁ ሀብቱ ጤና ነው። ግን እኛ ጤናችንን ጤና በሆንበት ሰዓት አናውቀውም። ግን ከታመምን በኋላ የሆነ ነገር ከሆነ በኋላ የምር በጣም ከባድ ነው ማለት ነው። እና አላህ ሱብሃነሁ ወተዓላ በጤና አይፈትነን፣ በአይናችን በእጃችን አይፈትነን። የዘወትር ዱዓዬ ነው። እኔ እንጃ እኔ ለማውቃቸውም ለማላውቃቸውም ከራሴ አልፌ በቃ የምመኘው ነገር ቢኖር አላህ ሱብሃነሁ ወተዓላ በጤናችን አይፈትነን። የሰው ልጅ ትልቁ ሀብቱ ጤና ነው። በቃ ጤና ካለ ሁሉም ነገር አለ፣ መስራትም ይቻላል፣ እንደርሳለን ጤና ካለን ማለት ነው። እና አላህ ሱብሃነሁ ወተዓላ ጤናችንን ይስጠን፣ የታመምነውንም አላህ ያድነን፣ ጤነኞቹንም አላህ ይጠብቀን እላለሁኝ ሀባይቢ። በሌላ ፕሮግራም እስከምንገናኝ ሰላማችሁ ብዝት ትርፍ ይበልልኝ። በድጋሚ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አገራችንን ሰላም ያድርግልን ሀባይብ ገልቤ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።